አንድ ሰው ነበረ። በባህር ብቻውን በመርከብ እየተጓዘ በማዕበል ተመታና መርከቡ ተሰባብራ በባህሩ ሰጠመችበት። ሰውየውም እንደምንም ራሱን አድኖ አንዲት ደሴት ላይ ያርፍና ጎጆ ነገር ሰርቶ ለቀናት ለብቻው እዛች ደሴት ላይ ይኖራል። ምግቡንም አሳ እያጠመደ እየተመገበ ብዙ ቆየ። አንድ ቀን ታዲያ እንደለመደው አሳ ሊያድን ወደ ባህሩ እየሄደ በመሃል እዛች ባህር ላይ ጭስ ሸተተው። ዞር ብሎ ሲያይም ያቺ ጎጆ ያቺ ብቸኛ ተስፋው እየነደደች አያት። እየሮጠ ቢመለስም ጎጆዋን ሊያድናት አልቻለም። ለካ አሳ ለማብሰል ያቀጣጠለው እሳት ተያይዞ ጎጆዋን አንድዶታል። አለቀሰ፣ ፈጣሪውንም ወቀሰ። እንዴት እዚህ ባህር ላይ ብቻዬን ጥለኸኝ ከቤተሰቦች ነጥለኸኝ ስታበቃ በስንት ልፋት የሰራኋትን ጎጆ ታቃጥልብኛለህ ብሎ አለቀሰ። እጅግ አማረረ። ብዙም ሳይቆይ ከደቂቃዎች በኋላም አንድ ድምፅ ሰማ። ወደ ድምፁ ፊቱን ሲያዞር አንድ ትልቅ መርከብ አየ። ያዘነው ሰውዬ ተደሰተ። የመርከቡ ሰዎችም መተው ጭነው ወሰዱት። ከዚያም ለመርከቡ ሰዎች እንዲህ ሲል ጠየቃቸው፣ እንዴት አገኛችሁኝ? እዚህ አካባቢ እዚህ ባህር ላይ ማንም አይመጣም እኮ እና እንዴት አገኛችሁኝ አላቸው። መርከበኞቹም እኛማ በዛኛው በኩል ዞረን እየሄድን ነበር፣ ከዚህ በኩል ጭስ አየን። እንዴ እዚህ ሰው ይኖራል እንዴ ብለን መጣን፣ ይኸው አንተን አገኘን አሉት። አቤት ጌታዬ፣ ለካ ከዚህ ከስቃይ ልትወጣ የፈልገህ ነው ትንሿ ጎጆን ያፈረስከው? ወደ ትልቁ ቤቴ ልትወስደኝ ነውን? አለ። አንዳንዴ የሆነ ነገር ስናጣ ወይም ሲበላሽብን ሰውንም ፈጣሪንም ስናማር እንኖራለን። ግን ካጣነው ከጎደለብን ነገር ጀርባ ብዙ ጥሩ ነገር ልናገኝ እንደምንችል እንዘነጋለን። በችግራችን ጊዜ መጠጋት ያለብንን ራሱ እግዚአብሔርንም እንረሳዋለን። ከዚህም አልፈን የሁሉን ነገር ፈጣሪ፣ የሁሉ ነገር ባለስልጣን፣ ፈራጅ የሆነውን እሱን ፈጣሪያችንን እንኮንነዋለን። እናስተውል። ያጣነውን የሰጠን አንዴ አእምሯችንም ከሚያስበው በላይ ሊሰጠን እንደሚችል ማመን አለብን።